ደብሮሽ እኮ እንዳልሄድ ነው ወደ ስራ እኮ እንዴ ይጨንቀኛል። እኔም ዝም ብሎ ይደብረኛል እኮ ይቅርሽ ተደበል ጸሎት ይቅር ምናምን ነገር እኔ አይ ምንም መጥፎ ነው እንኳን ግን እኔ ይደብረኛል። ለዛ ነው ቅድሚያ ዘና አይደለ ትንሽ ደቂቃ ነው ቅድሚያ ዘና መግባት ያለብኝ እኮ ልክ ነህ ትገባለህ። ግን ትንሽ ደቂቃ ነው በቃ። አሁን በጠዋት አማረኝ አልኩ ዛሬ እኔ ብዬ አውቃለሁ ሌላ ግን እንደዚህ አይነት ነገር ብዬ አላውቅም። በምን እንደመጣብሽ ማለት ነው። ስለዚህ ምንድነው አንተ የራስህን ብቻ ነው እንተለምተል የራስህ ማለት እኮ የራስህን ፍላጎት ብቻ ነው የምትጀምረው እንዴ? እማ ሰሚ እንደዚህ አይነት ሰው ነኝ። ስለዚህ ምንድነው ታዲያ አንተ ስትፈልግ ይሆናል፣ እኔ በምፈልገው ሰዓት ግን አይሆንም እኮ ነው። እግዚአብሔር እንዴ ልገባ እኮ ነው ጸሎት አድርጊ እና ምን ችግር አለ? ደቂቃ እኮ ነው የደቂቃ ስራ እኮ ነው እንዴ ለደቂቃ ስራ እኔ ስለፈለኩ ነው አይደለ? ስለማረኝ መጥቼ ጠይቄ አላውቅም እንደዚህ ብዬ። ስለዚህ አንተ በምትፈልግ ሰዓት ብቻ ይሆናል ማለት አይደለም። የኔን ፍላጎት ማለት አለብህ እንዴ? ምንሽ ነው ዛሬ? ምንም አልኩኝ። በጠዋቱ ነገር አትጀምረኝ። እኔ በጠዋቱ ደስ ብሎ እንድትሄድ ነው እንጂ ምን ችግር አለው? ከኔ ጋር እንደዚህ ስላደረግክ እኮ ደስ ብሎ እንጂ የምትውለው ይከፋኛል እኮ ብዬ እኮ አይደለም። እና ምንድን ነው እንዴ? አሁን አንቺ እንደዚህ ነገር አድርገሽ ጸሎት ታደርጊያለሽ? እኔ ኃጢአቱን ምናምን ነገር እኮ አይደለም፣ ግን ቅድሚያ መስጠት ያለብኝ እዛ ነው። በጠዋት አልተነሳህም እንዴ? እኔ ተነስቼ ስንት ስራ አንቺ ስታሪ እኮ አንቺ ነሽ የምትቀሰቅሽኝ እኮ አይደል? እኮ ነው ልክ ነህ፣ ግን በጠዋት ተነሳው ስንት ስራ ሰራው እስካሁን ለጥ ብላል። ምንም ሰዓቴ ራሱ ከሚደርስ አሁን ራሱ ማውራበት ሰዓቴን እየበላሁ ነው፣ ግን አንቺን ስኖር ይመጣ አትፈልግም እኮ በቃ ችግር የለውም። እኔ አሁን ሰዓቴን አልገልብህም። እኔ ያንተን ሰዓት ልገልብህ ወይ ላስረፍድብህ ሳይሆን ስለፈለኩ ነው። በማለት እንዴ አንቺ እኔ ይደብረኛል ማለት ነው። እኔ ካንቺ እንደተረዳችኝ አይነት ሰው አይደለሁም። የኔን የራሴ ስሜት ብቻ መጠበቅ ሰው አይደለሁም እኮ። ምንድነው እንደዛ ነው የምትረጂ አይደለም እኮ። ታዲያ ግን አሁን እየተሰማኝ ያለው ስሜት ከመጥፎም ከምን በላይ ግን ቅድሚያ ግን እዛ ነው ማለት ያለብኝ እኮ። ገባኝ። ትገባለህ። እኔ እኮ አትገባም አላልኩም። ዛሬ ነው የጠየቅኩ። አሁን ዛሬ እንደዚህ ቢሆን ችግሩ ምንድነው? አንተ አላማረህም? እሺ እንዴ ይቅርታ ይልኛው ማለት አላስፈልገኝም። አሁን እኮ አንተ አላስፈልገህም፣ እኔ ያስፈልጉኛል። ግን አንተ በምትፈልግ ሰዓት ብቻ ነው የሚሆነው። ግን አይደለም በጊዜው